ቅዱስ ሀርቤ ወይም ንጉስ ገብረ ማርያም። ቅዱስ ይምርሃነ ክርስቶስን ተከትሎ ወደ ዙፋን የመጣው ንጉስ ገብረ ማርያም አገራችን ኢትዮጵያ በ12ኛው መቶ ክፍለ ዘመን ከነበሯት ገናና መሪዎች ውስጥ አንዱ ነው። ቅዱስ ሀርቤ አባቱ ዛንስዩም እናቱ ደግሞ ውጽፍተ ወርቅ ይባላሉ። የቅዱስ ይምርሃነ ክርስቶስ የወንድም ልጅ የቅዱስ ላሊበላ ታላቅ ወንድምና የቅዱስ ናኩተላ አባት የሆነው ቅዱስ ሀርቤ የተወለደው ቡግና ውስጥ በምትገኝ ሮሃ በተባለች ተራራ ላይ ነው። ቅዱስ ሀርቤ በመንፈሳዊና ስጋዊ ጥበብ ያደገና ሁለት አፍ እንዳለው ሰይፍ ሁለገብ ሆኖ ለመሪነት የበቃ ነው። ቅዱስ ሀርቤ በቤተ መንግስቱ መምህር ተቀጥሮለት በመልካም ስነ ምግባር በነገረ መለኮትና በሥርዓተ ቤተ ክርስቲያን ታንጾ በማደጉ ንጉሥ በሆነ ጊዜ በአመራር ብቃቱና በእምነት ቀናይነቱ የታወቀ ነበር። ከዚህም ሌላ ቅዱስ ሀርቤ የዱር አራዊትን ማደን፣ ውሃ ዋና፣ ቀስት መወርወር፣ ፈረስ መጋለብ እንዲሁም በጠቅላላ የጦር ስልት አያያዝ ጭምር እንዲማርና እንዲያውቅ መደረጉም ይነገራል። ቅዱስ ሀርቤ በልዩ ልዩ የእውቀት ዘርፍ እንዲጎለብት ከተደረገ በኋላ 30 ዓመት ሲሆነው መርኬዛ የምትባል ሴት አግብቶ ቅዱስ ናኩተላብን ወለደ። ከዚያም ቅዱስ ይምርሃነ ክርስቶስ ካረፈ በኋላ የመንግስትን ስልጣን ተረክቦ ኢትዮጵያን ለ40 ዓመት አስተዳድሯል። ቅዱስ ሀርቤ የንግስና ስሙ ወይም ስመ መንግስቱ ገብረ ማርያም በመባል ሲታወቅ፣ አረቦች ወይም ግብጾች ደግሞ ሽኖዳ በማለት ይጠሩት እንደነበር ይነገራል። የኢትዮጵያ ታሪክ ቅዱስ ሀርቤ በጉልህ የሚታወቅበት የኢትዮጵያ ቤተክርስቲያን ከግብጽ ቤተክርስቲያን የሞግዚትነት አስተዳደር ተላቃ ራሷን እንድትችል የመጀመሪያውን ጥያቄ ማቅረቡ ነው። እንደሚታወቀው የመጀመሪያው ጳጳስ አባ ፍሬምናጦስ ወይም አባ ሰላማ ከሳቴ ብርሃን በንጉሥ ኢዛና ጊዜ በ4ኛው መቶ ክፍለ ዘመን ከግብጽ በደ ፓትርያርክ አትናቴዎስ ተሹሞ ከመጣ ጀምሮ የኢትዮጵያ ቤተክርስቲያን ለ16 ክፍለ ዘመናት ወይም ለ1600 ዓመታት ገደማ መንፈሳዊ አባቶችን ወይም ጳጳሳትን የምታስመጣው ከግብጽ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ደጅ ጥናትና ገጸ በረከት አልፎ አልፎ የሚመጣላት ጳጳስ በቂ አልነበረም። የሚመጣውን ጳጳስ አንድ ብቻ በመሆኑ ሰፊ የሆነውን የኢትዮጵያ ግዛት በስብከተ ወንጌል አገልግሎት ማዳረስ የማይቻል ብቻ ሳይሆን ለአገሩ ባህልና ቋንቋ እንግዳ በመሆኑ የሚያበረክተው መንፈሳዊ አስተዋጽኦ ስልጣነ ክህነት ከመስጠት ያለፈ አልነበረም። እኒህና ሌሎች መሰል ተያያዥነት ያላቸው በርካታ ችግሮች ስለነበሩ ንጉሥ ሀርቤ የኢትዮጵያ ቤተክርስቲያን ራሷን እንድትችል ለእስክንድሪያ ቤተክርስቲያን ጥያቄ በማቅረብ የመጀመሪያው ኢትዮጵያዊ መሪ ሆኗል። የንጉሱ ጥያቄም ከኢትዮጵያውያን መካከል ብቁ ናቸው የተባሉ 7 መነኮሳት ተመርጠው ኤጲስቆጶስነት እንዲሸሙ በወቅቱ ኢትዮጵያ ውስጥ በነበሩ አቡነ ሚካኤል በተባሉ ግብፃዊ ጳጳስ በኩል ለፓትርያርኩ ለአባ ገብርኤል እንዲደርስ ተደርጎ ነበር። ቅዱስ ሀርቤ ለጊዜው ጥያቄው ባይሳካለትም ያደረገውን ተጋድሎ ግን የኢትዮጵያ ቤተክርስቲያን ዘወትር ታስታውሳለች። የቅዱስ ሀርቤ ጥያቄ መልስ ያገኘው በ1951 ዓ.ም ብፁዕ ወቅዱስ አቡነ ባስልዮስ የመጀመሪያው ኢትዮጵያዊ ፓትርያርክ ሆነው ከተሾሙ በኋላ ነው። ቅዱስ ሀርቤ የኢትዮጵያ ቤተክርስቲያን ከእስክንድሪያ ቤተክርስቲያን የሞግዚትነት አስተዳደር ነፃ እንድትወጣ ካደረገው አስተዋጽኦ ባሻገር በኢትዮጵያ የክርስትና ሃይማኖት እንዲስፋፋ ሀገራችንም ባህልና ሃይማኖቷ በሚገባ ተጠብቆ እንዲኖርና እንዲሁም ሕዝቧም በሰላምና በስምምነት እንዲኖር ያደርግ የነበረው ጥረት ታላቅ ነበር። በኢትዮጵያም በርካታ ቤተክርስቲያናትን ማሳነጹ ይነገራል። ቅዱስ ሀርቤ ለቅዱሳን የነበረው ፍቅርና ክብር ወሰን አልነበረውም። ቅዱስ ሀርቤ የኪዳነ ምሕረትን ታላላቅ በዓላት የሆኑትን በተለይም የካቲት 16ንና ነሐሴ 16ን ከፍ ባለ ስነ ስርዓት ያከብር ነበር። በእነዚህ ዕለታት ከፍ ያለ ዝክር በቤተ መንግስቱ ግቢ አዘጋጅቶ ካህናትንና ነዳያንን ሰብስቦ ያስተናግድ ነበር። የመልአኩ ቅዱስ ሚካኤልን በዓል እንዲሁ ያከብርና ዝክሩንም ይዘክር እንደነበር ይነገራል። ጠላትም በተነሳበት ጊዜ የኪዳነ ምሕረትንና የቅዱስ ሚካኤልን ታቦት ይዞ ይዘምትና ድልም ይጎናጸፍ እንደነበር ይነገራል። ሀርቤ ወይም ንጉስ ገብረ ማርያም 40 ዓመት ካስተዳደረ በኋላ ስልጣኑን ለወንድሙ ለቅዱስ ላሊበላ በፈቃደኝነት በማስረከብ ቀሪ ጊዜውን እንደ ቅዱስ ካሌብ በጸሎትና በንስሐ በምነናና በብህትውና አክሱም አካባቢ ባሉ ገዳማት በማሳለፍ ለቅድስና ማዕረግ ሊበቃ ችሏል። 13 ዓመት በመንፈሳዊ ተጋድሎ ከኖረ በኋላ በ99 ዓመቱ የካቲት 16 ቀን ከዚህ ዓለም ድካም አርፏል። ቀብሩም በደማቅ ስነ ስርዓት ወንድሙ ንጉስ ላሊበላ በተገኘበት በትውልድ ቦታው በሮሃ ተፈጽሟል። ቅዱስ ሀርቤ በስሙ የሚጠራ ቤተክርስቲያን በቡግና ውስጥ አለው። ቀበሌውም እስከዛሬ ድረስ የሚጠራው ቅዱስ ሀርቤ ተብሎ ነው። የቅዱስ ሀርቤ ቤተ መንግስት ነበረበት ተብሎ ከሚታወቀው ቦታ ላይ ፍንጭ የሚሰጥ የህንፃ ቅሪት ያለ በመሆኑ ለወደፊት በቦታው በተገቢ ሁኔታ የአርኪኦሎጂ ጥናትና ምርምር ማድረግ ከተቻለ ብዙ ነገር መገንዘብ የሚያስችል የታሪክ ማስረጃ ሊገኝ እንደሚችል ይታመናል።